እዲ አባት አባቴ እኔ አባት እንደንክል እንደላይክ እኔ አባቴ ይቅርታ እሺ አባቴ ይቅርታ በጣም እሺ እኔ ጌታ ይቅርታ በጣም እሺ አባቴ አልፈልኩም ያገኘኝ አራሽ አንዴ ክብታሽ አባቴ እስከዚህ ራኩ አባሪ ማታ ጨክና እንጀት የለኝም ታውቃለህ አይደል? ቀጥነት ታስለቅሰው ማለት አሁን ካልፋለ ይኸውልሽ በ45 ቀን ያኔ ጥለሽው ስትሄጂ ልጅሽ አምጣው ልጅ የፈለገችው ነገር አንተ ኪራ መታሰብ ፈለጋት እኔ ለልጄ ነፍሴንም ቢሆን ሰጠው እኮ ከመተታማኛ መሳት ቢሆን ኖሮ ስለተጣፋም ነበር። ነፍሴንም ቢሆን እሰጠው። ምን አገባሽ? እኔ ሚስቱ ጋር እኮ ነው ጥሎ ሄደው፣ ማንም ጋር እኮ አይደለም ጥሎ ሄደው። ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ ማመስገኛዬ ማመስገኛዬ ደግነት ቸርነቱን ክብሩን ማያዬ ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ ማመስገኛዬ ማመስገኛዬ ደግነት ቸርነቱን ክብሩን ማያዬ ፍጡር አይጓዝም እንዳሰበው ሰው አይኖር እንዳለመው። ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። ያው ሰሞኑን እኔ ከልጄ ጋር ነው እናንተ ጋር የምመጣው እና ስራችሁ እየተፈተንን ነበረ። የእናንተም ኮሜንት አይቼ ነበረ። ሁላችሁም ቤት ቀይሪ ስትሉኝ ነበረ እና በቃ ላልተወሰነ ጊዜ ለአክስቴ ጋር ሄጄ ሸሽቼ እሷ ጋር ነበርኩ የተቀመጥኩትና እዛ ተቀምጬ ደግሞ እኔ እንጃ ብቻ አላህ የሆነ ነገር ሲያመጣባችሁ አዲስ ነገር እንድሰሙ ይሆናል። በቃ የሆነ ነገ ላይ ብቻ ሊስተካከል ሁሉ ነገር ሊስተካከል ሊሆን ይችላል እና አንዳንዴ ፈተና ጥሩ ነው። እኔ ጥሩ ነው ብዬ የማስበው ስላችሁ ይሄ ነገር የመጣብኝ ነገ ላይ ሊስተካከል በቃ ሁሉ ነገር እንዲስተካከል ይሆናል እና አክስቴ ጋርም እንግዲህ አክስቴን ተለማምጬ በቃ እንትን ብዬ እሷን ማሳምኜ እሷ ጋር ተቀምጬ ነበረ። እዛው ተቀምጬ እንዳለው ደግሞ ኪራ ደወለልን ማለት ነው አይደል? አባ ደወለልን። እዛ በቃ የተሰማን ስሜት በቃ ይለያል። በቃ እኔ እርፍን ያልኩት በቃ ልክ የሱን ቁጥር መሆኑን ሳቅ በጣም ነበረ ደስ ያለኝ። እስከ ዛሬ ድረስ እንደነገርኳችሁ ባለፈው ምንም ነገር አልሰማንም ስለሱ። የት ይሁን የት ይቀመጥ በሰላም ይግባ ምን ይሁን እንኳን አደጋ ድረስ በምንም የምናውቀው ነገር አልነበረም። ግን ያው በስንት መከራ በመጨረሻ ደወለልንና አይ ቲንክ ኔትወርክ አይሰራም ምናምን ነገር ብሎኝ ነበረ። ያው ነገሮችን እሱ እዛ እያስተካከለ ነበረ። አልሐምዱሊላህ ብቻ ዛሬ በአዲስ ነገር ነው የመጣንላችሁ። እንግዲህ የናፈቃችሁት ኪራ ሊመጣለው ማለት ነው። አባ ሊመጣ እኮ ነው እና ልናገኘው ነው እሱን። እኔ በጣም ነው ደስ ያለኝ ስላችሁ በእሱ ራሱ በህይወት ማግኘቴ በጣም በቃ ደስ ብሎኛል። በጣም እየጨነቀኝ ነበረ፣ ምን እንደማድረግ በጣም ግራ ገብቶኝ ነበረ። እናንተን ደግሞ በጣም ነው የማመሰግነው ወላሂ ከምላችሁ በላይ። የእናንተ ምክር ሰምቼ ነው ቤትም ቀይሬ እዛ ለትንሽ ጊዜ የተቀመጥኩት ማለት ነው። ያው ብዙ አልተቀመጥኩም፣ ግን ያው ገና እሷ ጋር እንደገባሁኝ ነው ኪራ ማታ ላይ ደውሎ
እመጣለሁ እና በጣም ደስ ብሎን አባ ዛሬ ከበድከኝ። እስቲ ወረጅ እዚህ ጋር ቁም። ፍሬ በጣም በላሽ እንዴ? ደከመኝ ወላሂ። እና እሱን ይዤ ማውራት ስላልቻልኩኝ ነው። እና ብቻ አልሐምዱሊላህ ዛሬ እንግዲህ እኔም ባሌን ባባዬም አባቱን ሊያገኝ ነው። በጣም ደስ ብሎኛል። ውሽ እኔ ቀለልን ያለኝ ለእናንተ መጥቼ ማውራቴ የእናንተ ምክር ሰምቼ ማክስቴ ጋር በቃ እረፍት ነው ያገኘሁት። በቃ ከሷ ማለት ነው የኔ እሷ እዛ እየፈለገች እንትን እያለች ይሆናልና ብቻ እስቲ አርፈቁሽ ባልኩኝ እንዴ እያ ብቻ በጣም ደስ ብሎኛል። እሱ እንግዲህ እኔ እስካየው ድረስ በጣም ነው የጓጓሁት ስላችሁ ብዙ አላወራንም። በእርግጥ ኔትወርክ አላስወራንም። ያለበት ቦታ ነው መሰለኝ እየመጣሁ ነው ደርሻለሁ ብሎኛል። እሱ እንጂ እሱ እንዴ ፍጥቅ እያነዳ አባሊ በጣም በጣም በቃ ደስ ብሎታል። ድምፁ ራሱ ሲሰማ ከሌላው ጊዜ በቃ እንዴት የእረፍት እንቅልፍ ነው ራሱ የተኛልኝ በስተመጨረሻ ማለት ነው። እና እንደውም ደስ ብሎ ነበር ከሱ ጋር ያሳለፍኩት ጊዜ። አሁን ሊወሰድብኝ ነው። አባ ልትሄድብኝ እኮ ነው። እኔን ጥለህ ትሄዳለህ? አባ ጋር ትሄዳለህ? ይኸው ሲከዳኝ ባንዴ። ብቻ እንግዲህ ዋናው የእሱ መምጣት ነው። እና ያው ባለፈው የተፈጠረውን አይታችኋል። እንዴት እንደዛ በጥፊ መታኝ እንደሄደች ምናምን ነገር እና ይሁን ትታገሳላችሁ ስላችሁ ነገ ላይ ጥሩ ነገር እንደሚመጣ ስላወቅኩኝ በቃ ይሄ ቀን እንደሚመጣ ውስጤ ታቆኝ ነበረና ያው ምንም አላልኳትም። ራሴን የተከላከልኩት በዛ ሰዓትና ብቻ በጣም ነበረ የዛ ሰዓት በጣም ነው ያናደደችኝ። ምን እያደረገች እንደሆነ አይታችኋል። ልጁ ራሱ ከኔ ላይ ለመንጠቅ እንዴት ስታመናጭቀው እንደነበረ አንድ እናት እንዴት ልጇን በእንደዚህ አይነት መልኩ ለማግኘት ትሞክራለች? ቢያንስ እንኳን እሱ እንዲወዳት ማድረግ እኮ አለባት። በቃ እሱ የእሱ ልብ ውስጥ እንድትገባ የሆነ ነገር ማድረግ አለባት። ጭራሽ ልጁ ራሱ በጣም ተናዶ ነበረ። አይታችኋል እንዴት ሲሆን እንደነበረና ብቻ ምን አይነት ሰው እንደሆነች እኔ በጣም ከብዶኛል። የሷ ነገር በጣም ብቻ እንግሽግሽ ነው ያለኝ። በቃ ግሽግሽ ማለት ፊቷ ባላየት ራሱ እመኛለሁና አሁን እንግዲህ እሱ መጥቷል። ከዚህ በኋላ አርፋ እንደምትቀመጥ ተስፋ አደርጋለሁ። ከዚህ በኋላ ወይ ባባ ምንድነው እሱ? እሺ ልበስ። ዛሬ ተንቀልቅለሃል። እስቲ ቁም አርፈህ እስቲ ሰላም በላቸው። አላት አባ ሊመጣልኝ ነው በላቸው። አባይ ያ እንግዲህ እሱ ደስታ ላይ ስለሆነ ነው እንደዚህ ዛሬ አልቀመጥ ብሎኛል። እንግዲህ ከዚህ በኋላ የሚመጣውን ተስፋ ብቻ እኔ ጥሩ ነገር እንደሚመጣ ተስፋ አደርጋለሁ። ሴትዮዋ አርፋ እንደምትቀመጥ ተስፋ አደርጋለሁ። እሱ መጥቶ እንደማትበጠበጥ አርፋ እንደምትቀመጥ ነገሮችን ከዚህ በኋላ እንደሚስተካከሉ እኔ ከዚህ በኋላ ማንም አይሰማትም። ሲጀመር ልጄን ብትል አበዛችሁ ወላሂ ማለት እኔ ስሸሻት ነው እስከዛሬ ድረስ የኖርኩት። ትናንትና ገና ነው በተቀመጥኩበት የመጣችብኝ። በየቀኑ እየመጣ ስለነበረ ድንገት ነው ያ እንትን ያለችውና ብቻ እንግዲህ ዛሬ የደስታ ቀን ነው። ኪራን ደግሞ እስኪመጣ ድረስ ትንሽ እንጠብቀው። በጉጉት ልሞት ነው እጂ አባት እኔ አባቴ ይቅርታ እሺ፣ አባቴ ይቅርታ በጣም እሺ። እኔ ጌታ ይቅርታ በጣም እሺ አባቴ። አልፈልግም ያው አገኘኸኝ ልጅ ነው። ኧረ እሺ እንዴ ይቅርታ እሺ አባቴ። እስከዚህ ራኩ አባሪ ማጥሙ ጨክና እንጀት የለኝም ታውቃለህ አይደል? ቀለናትን ታስለቅሰው ማለት አሁን እኮ አልፏል እኮ
አታስጨንቀው በእናትህ ተነስ፣ ከመሬት ላይ ተነስ። ይህ ሰላም አልባልም እንዴ? እንዴት እንዳስጨነቀኝ እኮ ከባድ ጊዜ ነበር ያሳለፈው። ለዛ ነው ናፍቆታል። ናፍቆት ነው ይበርቷል። ትንሽ በጣም እሺ ነው እያ ወይ እኮ አገኘው አይደል? አታስጨንቅ። ካላት ይገባል ግን ከባድ ካላት ከመሳት በላይ ነው ነው አይዞሽ ረሳኸኝ እኮ እኔ ተረሳሁ። እንዴት ነሽ? ኧረ መጀመሪያ ሰሞን በጣም ከባድ ጊዜ ነበር። ሌሊት ላይ ቀን ላይ እንኳን ኖርማል፣ ሌሊት ላይ የቃዠብኝ ነበር። በቃ እኔ ልቃዥብኝ አባል እኔ ልቃዥ አባል መጥቻለሁ። እሺ አባ መጣለሁ። እኔ ጌታ አባ መጣል። አሁን እሺ ለምዶ ስልክህን አጥፍተህ ወደዛ እንትን ያልከው ሰው ለምን ታስጨንቀው? በስልክም እየደውሉብኝ ነበር። እኔ ምን ላድርግማ? በስልክ የሚደውሉብኛል። በቃ እዛም ይደውሉብኛል፣ ከዛም ይደወላል። እሺ ነበር ማን ጋር ነው ያረፍከው? እሺ እኔ ጋር ነበር፣ እሷ ጋር ነበር። ወይ በጣም አመሰግናለሁ። በጣም ኖርማል ነው፣ ግን ያው በጣም ሲጨነቅ ነበር እሱም ስለናንተ። በቃ ይኸው በቃ ምናምን በቃ ናፍቆቷል። ያባትና ወረበታዋል። ብቻ ጊዜ አልፏል። አባቴ መቼም ጥዬ ካልሄድም እሺ ከዚህ ጋር ሁለተኛ ጥለህን እንዳትሄድ። ሁለተኛ የፈለገ ነገር ቢመጣ አባቴ እስከ ዘላለሙ ከማጣሽ ለምን ጊዜ ባጣሽ ይሻላል። አልፏል። አሁን እኔ አባት ከዚህ በኋላ ሰላም ይሆናል። ቆይ ያቺ አላገኘቻችሁማ? ወይኔ ያላገኘቻችሁም መታ ተደብድቤልህ። ወላሂ ምን ማለት መታ ደበደበችኝ። ምን ማለት ነው ደብድቤ? ማለት ሁሌም በየቀኑ እንደምትመጣ ምናምን ቅድም ነግሬህ ነበረና ከዛ አንድ አጋጣሚ ለቤተሰቦቼ እየነገርኳቸው ቁጭ ባልበት መታ ልጅን ካላመጣሽ ብላ አንገላታኝ ምናምን ነገር መታኝ ምናምን ነው የሄደችውና ግን እንደዛም ሆኖ አልሐምዱሊላህ ላይ አልወሰደችብኝ። ቆይ አሁንም አላረፈችም? ምን ታርፋለች? ምን ሴትዮዋ እኮ በየቀኑ ጠዋትም ማታም አይቀራትም። ደግሞ እንደ ሴጣን የምትመጣበት ሰዓት ራሱ አይታወቅም። እናት ነኝ የምትለው ነች። አዎ እናት ነኝ የምትለው እንዴ! በየቀኑ እየመጣች ነው ያስጨነቀችኝ። እንደውም እንትን ቢቸግረኝ አክስቴ ጋር ሄድኩኝ ቤቴን ጥዬ። ይሄን ያክል? አዎ በየቀኑ እየመጣች ነው ያስቸገረች። እሺ ምን አቀላታለሁ እኔ ያው ለአመት አረ ይሄ የሰላም አይደለም፣ ለልጅ ብቻ አይደለም የመጣችው። ሲጀመር እሷ ሌላ ኬዝ ይኖራል። አይ ሰው ሰላም ሲያገኝም ደስ አይላትም መሰለኝ። ነግሬሽ አንድም እኩል ከልጅ እኮ የተለየሁት በእሷ ምክንያት ነው። እንዴት ቢያንስ እሷ ለልጇ የምታስብ ቢሆን እኮ ቢያንስ እኔ ከጎኑ እንደሆን ነበር ማለት። ጭራሽ እኔ ወደ ክስ ዘመዶቿ ይመጣሉ፣ ወንድሞቿ እየመጡ ያስፈራሩኛል። እንዴ አሁን ራሱ እኔ እንጃ አላቅም። ሰፈሩ ስለሆንን እኔ ሰዓቷን ራሱ አላቅም የምትመጣበት። ብስሚላይ የሆነ መንፈስ አለ። ሞት ነው ከልጅ የሚለየኝ። ማንም አይለይም ሲጀመር። እኔ እንዴት አስጠያት እንትን እንዳልኩኝ እኔ ነኝ የማውቀው። ትላንትና ራሱ ሌላ ሰው ይኸው ዛሬ ምን እስካሁን የት ሄዳ ነበር? ወይ ጉዴ! ደግሞ ምን ይሰራል? ምን ይሰራል?
ናችሁ? ሰላም ወይ? ሰላም ናችሁ? እንዴት ነህ? ዳማና እንዴት ነው? አለ እንዴ? ሰላም አታችሁ? አይደለም ዴቭ፣ ከሰው ጋር ምን እየሰራህ ነው? አልገባኝም። አንቺ ቆይ ማን እንትን ብሎሽ ነው እሷን የምንመቻት? ንገሪኝ። ቆይ ማን ነው እሷን የምታሻል? የልጅሽ እናት የፈለገ ብትሆን ጫፏን እንድትነኪያት አልፈቅድልሽም። ልጅሽን በጉልበት አይደለም የምትሆን። ገና አባት ብትሆን ኖሮ ልጄን ጥለህ አትሄድም ነበር። ልጅ ስላለ አስተማማኝ ከአንቺ የተሻለ የምትወደውና የምታስብለት ሰው ጋር ነው የሄድኩ። አንቺ ልጅሽ እሷ ጋር አደራ እንዳለ እያወቅሽ እንዴት እሷን ትመቻታለሽ? ይኸውልህ የእኔ አባት ኪራ ሴት ልጅ ልደበድብ ነው እንዴ? አይደለም ዴቭ፣ ምን ትሰራለህ ከሷ ጋር? አልገባኝም። እናት ነች የፈለገ እናት ዴቭ አልገባኝም። ይኸውልሽ መታ ነገረች ያለውን ነገር ልጄ ማሳደግ ፈልጋለሁ አለች። ልጇ ነው ከሆዷ ነው የወጣው፣ ስጋዋ ነው። እስካሁን የት ነበረች እሷ? የለችም፣ ዱባይ ነበር። እናት ብትሆን በሰላም መንገድ ሰርታ ራሷን ለመለወጥ የሆነ ሀገር ሄዳ ነበረ። ገባሽ አይደል? እንዴ ቆይ ይሄ ሁላ ነገር እኮ እናውቃለን። አንተ አይደለም የምትነግረን አይደለም እንዴ ዴቭ? አንተ አይደለም የምትነግረን። ቆይ ኋላ የወጋህን ነው? አልገባኝም። እኔ እሷን ብቻዋን ለማሸነፍ እታገላለሁ። ጭራሽ አንተ ከሰው እንዴ እኔ እኮ አልሄድኩም። እኔ እኮ ልጄን ጥዬ አልሄድኩም። ወልዳ ጥላት ትሄድም እኮ ጥላም ብትሄድ ማለት ነው። አሁን ጥለሽም ሂጂ። እናት ነሽ። እናት ብትሆን አንቺ ምን የሚሰማሽ? የሚባል ነገር የለም። እሷ እኔ መቼም ልጄን ጥዬ አልሄድም እኮ። ብትሄጂስ ነው? አልሄድም ስለማልሄድ ሰዎች አሉ አረብ ሀገር፣ በተለያየ ሀገር ሄዱ ልጃቸውን አሁን ለእሷ እየተደረብክ ነው። አልገባኝም። እናት አይደለች? እንዴት ነው የማልደረበው? እናት ከሆነች ማሳደግ ግዴታ ነበረባት። ዝም ብሎ ወልዶ ከዛ በኋላ መምጣት ከባድ ነው። በሴት አትፈርዱ አይደለም። ምንም አይደለም። እኔ እየፈረራችሁ ነው። በቃ ይኸውልሽ፣ እኔ አንድ ነገር ልንገርሽ። ልጅሽን የማይሰጡሽ ከሆነ በህግ ጠይቃችሁ። በቃ አለ ከነሱ ጋር በቃ ልጅሽ አይደለም ቢያንስ ልታዩ ይገባል። ዴቭ እቺ ሴት እኮ ያታለለች ሴት ነች። ቢገባ ልጄን ለማየት ብቻ ነው ብላኝ እኔ በሴትነት የተጠቅማ እኮ ዛሬ ላይ ልጄን አምጡ ልጄን በክስ ምናምን ያለች ሴት ነች። መጀመሪያ ላይ እኮ ልጄን ማየት ብቻ ነበር የምፈልገው ያለች ሴት ነች። ያታለለች ሴት እኮ ነች። አታልጌሽ አይደለም እዚህ ጋር እንኳን መቆማችም ነበር እኮ እዚህ ጋር እንኳን መቆማችም ነበር። አንቺ እኔ ስላታለሽኝ እኔን በእኔ ልብ ስለተጫወሽ ነው እንጂ ተጫውቼብሽ አይደለም። ልጄን ነው የምፈልገው። በቃ አሁን ነው ይኸውላችሁ ነገሩን ከህግ ጋር አያይዘሽ ልጄን ነው የምፈልገው ማለት የለብሽም። ማታውቂው ነገር ግን እናትነት እንዲህ አይደለማ። ገባሽ? አንቺ ምን የምታውቂው ነገር አለ? እናትነት እንዲህ አይደለም። መጨቃጨቅ ሳይሆን እሷን የመምታትም ይሄን ኃይል መጠቀምም የለብሽም። አያገባሽም። እኔ ከልጄን አባት ጋር ነው የማወራው አይደለ? መውለድ እኮ ቀላል ነው፣ ማሳደጉ ከባድ። አንድ ነገር ልንገርሽ፣ በቃ እኔ አሁን በእናንተ መካከል ገብቼ እንደዚህ ምዛ ማለትም አልፈልግም። ልጅሽን ለማግኘት ፍርድ ቤት ሂጂና ወረቀት አጽፊና በቃ ምንም ነገር ብታመጣ ጠፍቶ ነው። አሁን ነው ሲመጣ ነው ያገኘው። የፈለገችው ነገር አንተ ኪራ መታሰር ፈልጋለህ። እኔ ለልጄ ነፍሴንም ቢሆን ሰጥ እኮ ከምትታማኝ መሰጥ ቢሆን ነው ተለፈጠፋም ነበር። ነፍሴንም ቢሆን እሰጥ። ምን አገባሽ? እኔ ሚስቱ ጋር እኮ ነው ጥሎ ሄደው። ማንም ጋር እኮ አይደለም ጥሎ ሄደው። እኔ ማንም አይደለሁም። እንዴ ይኸውልሽ አሁን እኔ እዚህ ጋር እንደደበደባቸው ምናምን ሳይሆን ማለት ነው አንተ ለምን ከሷ ደግፋት መመጣው? ዴቭ ምን ፈልገህ ነው? አሁንም እኮ እያረጋጋሁ አይደለም። ምን ፈልገህ እንዳይጣሉ ነው? ምን ፈልገህ ነው? ምን ነው የሚጣሉት? እስቲ ወንድ ነች እኔ በሌለውበት መታጨታ። እስቲ ወንድ ነች እኔ ባለውበት ትንካት። ይኸውልሽ በ45 ቀን ያን ጥለሽው ስትሄጂ ልጅሽ አምጣው ልጄን እንደው ያሳለፍኩትን ታውቂያለሽ እንዴ? ምንም ታውቂው ነገር የለም። ልጣለው ያገባሽ ነገር በሰዓትነት ነው የከፈለው። እኔ የከፈልኩት ለምን አይታያችሁም? ተረጋጊ። ክብርሽን ጠብቀሽ ቁሚ። ልጅሽን ጠብቂ። በቃ ልጅሽን ጥለሽ ሄድሽ እንጂ እኮ ምን ታውቂ? ለምን ዝም ብላለሁ? አትናገሪያት። እሷ አይደለም አይሆንም። ስርዓት ያዥ አንቺ ራስሽ የትም መጥተሽ የትም ልምጣስና አያገባህም። አንተ መስማሽ ተመን አንተ ከብረሽ ቁሚ። ዴቭ ሲጀምር ለምንድን ነው ይዛት የመጣው ዛሬ? አገዘሽ ይኸውልሽ ወንድ ይዘሽ ስለመጣሽ ምንም አታመጭም። እሺ ስለመጣሽ አንቺ ሞድሽን ይዘሽ ቆመሻል እኮ አለቀ በቃ። እኔ ልጄን ነው የምፈልገው አልኩሽ አይደል? እኔ ስለ ወንድ አይደለም ይሄ ልጅ አታገኙም። አንቺ እንደዚህ የሚያረግሽ እየፈለግሽበት እየመጣሽ ስለምታዩ ነው። ከዚህ በኋላ አይኑን ካንተ ወስደዋለሁ። ጠብቅ አንተው። ኧረ ተይው ተይው፣ ቆይ ነይ ተይው፣ ችግር የለውም
እኛ በምንቀበለው መንገድ እንቀበለዋለን። በቃ አንቺ ተረጋጊ። እኔ እኮ ልጅሽ እንደሆነ እኔ እኮ ስሜትሽን ተረድቼዋለሁ። በቃ ልጅሽ ነው፣ ስሜትሽ ገብቶኛል። በቃ ቢያንስ እኔ ማድረግ ያለብኝን ነገር አደርጋለሁ፣ ከጎንሽ ሆናለሁ። በቃ እናት ነሽ። ጀስት የሆነ ሰዓት ላይ የሆነ ነገር ተፈጥሯል፣ አላገኘሽም። አሁን ግን አግኝተሽዋል አይደል? በቃ ማግኘት አለብሽ። ልጅሽ ነው፣ ልታገኙ ይገባል። እንዲህ ስንት ሰው ይህን መረዳት አይገብደውም። የእናትነትን ስሜት ሰው የሚረዳ ከሆነ ይሄ ለአንቺ ነው ጀስት ስሜት ሊኖራቸው የሚገባው አይደል እንዴ? ልጅሽ ነው፣ ልታገኙ ይገባል። ማንም ሊከለክልሽ አይችልም። ማንም ማለት ነው። ገና ለገና ዛሬ አምራም መፍቀድ አለባቸው ግዴታ ማለት ነው። ስለዚህ አንቺ አትጨናነቂ። በቃ አይዞሽ። እኛ ማድረግም ያለብንን ነገር እናደርጋለን። እምቢ ካለ ፖሊስ የሚዘንም አምተንም ቢሆን ችግር የለውም። ፖሊስ ማምጣትም አያስፈልገውም። በቃ እኛ አስበንም ሆነ አለመን የምናደርገውን እናደርጋለን። አንቺ ተረጋጊ። በቃ እኔ ስሜትሽ ገብቶኛል እኮ የእናትነትሽ ስሜትሽ እንዲህ የሚያደርግሽ ነገር ገብቶኛል ስሜትሽ እና አትጨናነቂ እባክሽ የኔ እናት። በቃ እንሂድ። በቃ ምንም እኔ አሁን እንዳየሻቸው ነው። አሁን በዚህ ሰዓት ብንያያዝ ከእነሱ ጋር ሌላ ነገር ውስጥ ነው የምንገባው። ለምን እንያዛለን? ብንሄድ ይሻላል። ተረጋጊ። በቃ ነኝ አይዞሽ